ዛሬ ግን የመጣሁት በጣም ኃይለኛ ጥያቄ ከባድ ጥያቄ ይዤ የመጣሁት እሱን ለመጠየቅ ነው የመጣሁት። ግን በባዶ ሆድ አይሆንምና ትንሽ ቲማቲም ነገር እንደ መብላት ላድርግ መሰለኝ። ለምን ከባድ ነው ጥያቄው። እናንተም እንደው ሻይ ነገር ካለ ጠጣ አድርጉ። ትንሽ ከባድ ስለሆነ በጣም ከባድ ነው። ሻይ ምናምን እንደዚህ ቀረብረብ ውሃ ምናምን ትንታ ነገር ስላለ ቆይ ውሃ ላምጣ። ውሃ አለ ምናልባት አይታወቅም እንዴ ትንሽ የሆነ ነገር እንደዚህ ከባድ ነው ጥያቄው። ለዛ ብዬ ነው። ቆይ ሻይ ጠጣና መጀመሪያ ያለዛ መውራት አልችልም። ይሄ ነገሩ ክብደት ማለት ነው። ይሄ ነገሩ ክብደት ውሃ ያስጠጣል፣ ሻይ ያስጠጣል። አይናችሁን በደንብ እንደዚህ ከዛ ደግሞ ጉሮሮዬን ልጠራርግና ወሬው ልጀምር ብዬ ነው። ግን ወሬውን መሰላችሁ ረስቼው ነበር አይገርም። እና ጥያቄ ምን መሰላችሁ? ባለፈው ጥያቄ ጠይቄ ነበረ። ዛሬ ደግሞ ከዛ የሚበልጥ በጣም ከባድ ጥያቄ ይዤ የመጣሁትና እባካችሁ መልሱልኝ። እሺ እንደምትመልሱ ደግሞ እናንተ ጎበዞች ትመልሱልኝ አላችሁ። ተስፋ አድርጋለሁ እንደምትመልሱ። ከዛ እንዲህ ወዲህ ነው ወደዛ አይደለም ወደዚህ ምን ነው እና ጥያቄ ባለፈው ማለት ነው እዛ ልክ ባለፈው የነገርኳችሁ አለ አይደለ? የሆነ ድምፅ ብቻ የሆነ ትርጉም የሌለው አልነበረም? ትዝ ይላችኋል? እሱ ነገር ልክ ድርሽ ስል የጠላታችሁ ወሽመጥ አለው እንዴ? ጠላታችሁ ወሽመጥ ቁርጥ በለን ነበረ። ግን ጠላት ማን ነው? ጠላት እኮ ሰው አይደለም። ስለዚህ በቃ ወሽመጥ የለውም፣ አንጀት የለውም። ምን ይቆረጣል ታዲያ? ወደዛ የፈለገበት ወደቅ ኤኖይስ ከዛ ድንግጥ ብዬ ማለት ነው። ጥያቄው ያ ነው። አሁን በደንብ አዳምጡ። ጥያቄው ታሉቲ ዛኑ ከተምን ያለ ትሳኒ ተራ ወቅቱ ተሰራበታማ አቴቱስቶሮቲ ብሰርታ ረቱም ዛታ ይወራቱ ቱቲታዋ ቴቱቱ ቱዳ ብታራቲ ዛሬቡ ታፈሪታ ቲራ ወለት ሱማታ ላራቲ ዛነው ቱቤለታ ያ ዳሊ ብሮት ተሰማይ ቱሜራት ተይሱሩ ይሄ ነው ጥያቄ ካኖ ግን ምንድን ነው? ምንኛ ነው? እኔ ምንኛ እንደሆነ አላውቅም። ግን በቃ ይሄ ነው ጥያቄው መሰለኝ። ይሄ ነው ያው ዘመኑ እኮ እንደዚህ ነው። የሆነ ትርጉም የሌለው እንቁላል ነገር አለ አይደል? እንቁላል አሁን ምንም ይያዝ የሚጨበጥ ጫፍ የለውም።
እንደዛ ነው ነገሩ። ይህን ይመስላል እና ከዛ ይሄ ነው ጥያቄ እና ያው ትመልሳላችሁ። ውሃ ምናምንም ደግሞ ልስጣችሁ። ጥያቄው ከባድ እንግዲህ በርታ ብላችሁ አይዟችሁ፣ በርታ ጠንከር ብላችሁ መልሱልኝ። ሁለት ሰም የተረሱ ኮተቤ ታጨረስ ጆሮታታ ሲያርጋችሁ ቢሆን መልሱልኝ። በቃ እንደምንም ትርጉምም የለው። በእርግጥ ምን አይነት ቋንቋ እንደሆነ ባላውቅም ያወራሁት ማለት ነው። ግን ጥያቄ ይመልስልኛል ብዬ ተስፋ አደርጋለሁ። ባይመለስም ችግር የለውም፣ መጨናነቅ የለባችሁ። መልካም ጊዜ ይሁንላችሁ። ተባረኩ። ጸጋ ይብዛል።